የዓለም ሕዝብ 30% ሚሊዮነር የሆነባት ቦታ አለ ብሏችሁ ታምናላችሁ? ምንም አይነት ኤርፖርት የላትም። መጠኗ ከኒውዮርክ ሴንትራል ፓርክ የሚያንስ ነገር ግን የዓለማችን እጅግ ውድና የቅንጦት መኖሪያ የሚገኝባት ሀገር ወደ ሞናኮ እንኳን በደህና መጣችሁ። ሰላም ጤና ይስጥልን ውድ የቻናችን ተከታታዮች፣ ዛሬ በዓለማችን ላይ ስለሚገኘው እጅግ ውዱ እጅግ ሀብታሙና አስገራሚው ሀገር ስለ ሞናኮ ሚስጥሮች እንቃኛለን። እስከ መጨረሻው አብራችሁ ይቆዩ። በዛሬው ቪዲዮአችን ስለዚች አስደናቂ ጥቁር ካርታ ላይ ያለች የሚሊዮነሮች ገነት ማንም ያልነገራችሁን እውነተኛ ሀቆችና አስገራሚ የቅንጦት ህይወት ይዘላችሁ ቀርበናል። ሞናኮ በቆዳ ስፋቷ ከቫቲካን በመቀጠል በዓለም ሁለተኛዋ ትንሽ ሀገር ናት። አጠቃላይ ስፋቷ 2 ካሬ ኪሎ ሜትር ብቻ ነው። ይህ ማለት መላ ህዝቧና ሀገሪቱን በእግር ጉዞ በ45 ደቂቃ ውስጥ ጨርሳችሁ ማየት ትችላላችሁ። ነገር ግን አትሸወዱም። በዚች አነስተኛ መሬት ላይ ከ38,000 በላይ ህዝብ ይኖራል። ይህም በዓለም ከፍተኛው የህዝብ ጥግግት ያለባት ሀገር ያደርጋታል። አስገራሚው ነገር እዚህ ከሚኖሩ 3 ሰዎች መካከል አንዱ ሚሊዮነር ነው። አዎ በትክክል ሰምታችኋል፣ ሚሊዮነር። በሞናኮ ምንም አይነት የድሃ ሰፈር ወይም የጎዳና ተዳዳሪ አታገኙም። ምክንያቱም እዚህ ለመኖር በትንሹ ሚሊዮን ዶላሮች ያስፈልጓቸዋል። ለመሆኑ ለምንድን ነው የዓለማችን ሀብታሞች፣ ዝነኛ የስፖርት ኮከቦችና የሆሊውድ ተዋናያን ወደ ሞናኮ የሚጎርፉት? መልሱ ቀላል ነው። ግብር ወይም ታክስ። ከ1869 ጀምሮ ሞናኮ ለነዋሪዎቿ የገቢ ግብር ወይም ፐርሰናል ኢንካም ታክስ አታስከፍልም። ያገኟትን እያንዳንዱ ዶላር ሙሉ በሙሉ በኪሳቸው ያስቀራሉ። በዚህም ምክንያት ከ140 በላይ የተለያዩ ሀገራት ሀብታሞች ዜግነታቸውን ወይም መኖሪያቸውን ወደዚች ሀገር ቀይረዋል። ነገር ግን አንድ ትልቅ ሚስጥር አለ። በሞናኮም የገዛ ዜጎቿ በሞንቴ ካርሎ ካሲኖ ውስጥ ገብተው ቁማር መጫወት በሕግ የተከለከለ ነው። ካሲኖው የተከፈተው ለውጭ ሀገር ሀብታሞችና እንግዶች ብቻ ነው። የሀገሪቱ መንግስት ዜጎቹን ከቁማር ሱስ ለመጠበቅ ሲል ይህንን ሕግ አውጥቷል። በየዓመቱ ግንቦት ወር ላይ ሞናኮ ሙሉ በሙሉ ትቀየራለች። የከተማዋ መደበኛ መንገዶች ወደ አንደኛና አስደሳች የዓለማችን የፎርሙላ 1 ውድድር መስመር ይለወጣሉ። የሞናኮ ግራንድ ፕሪክስ በዓለም ላይ ካሉ እጅግ ፈታኝና ዝነኛ የጋሪ ውድድር አንዱ ነው። አሽከርካሪዎች በሰዓት ከ300 ኪሎ ሜትር በላይ እየበረሩ በከተማዋ ጠባብ መንገዶችና ዋሻዎች ውስጥ ያልፋሉ። በዚህ ሳምንት የሆቴል ክፍሎች ዋጋ በአንድ ሌሊት እስከ $20,000 ይደርሳል። ሚሊዮነሮች ውድድሩን የሚከታተሉት በባህር ዳርቻ ላይ ካቆሟቸው ባለ 5 ፎቆች ላይ ሆነው ነው። ባጭሩ ሞናኮ ማለት የቅንጦት፣ የደህንነት፣ የፍጥነትና የሀብት ማሳያ ምልክት ናት። ምንም እንኳን አብዛኞቻችን እዚህ ለመኖር ሚሊዮን ዶላር ባይኖረንም ለጉብኝት ግን አስደናቂ ቦታ ናት። እናንተስ እድሉን ብታገኙ ሞናኮን መጎብኘት ትፈልጋላችሁን? ስለ ሞናኮም የትኛውን ክፍል ይበልጥ ወደዳችሁ? አስተያየታችሁን ኮሜንት ላይ አጋሩኝ። እንደዚህ አይነት አስደናቂ ታሪኮች እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።